የማፊያው አለቃ አንድ ቀን ከቀድሞ የሴት ጓደኛው ጋር ሲገናኝ አስገራሚ ነገር አስተዋለ። ሕፃኑ ካሮት መብላት እንደማይወድ ተመለከተ። ይህም እሱ በልጅነቱ ካሮት ይጠላ እንደነበር አስታወሰ። በዚያን ጊዜ የቀድሞ ፍቅረኛው በትዕግስት ካሮት እንዲበላ ታበረታታው ነበረ። እሱም እናቱም ካሮትን እንደማይወዱ ሲነግራት ሴቲቱ ምግቡን በዝምታ አነሳች። ከዚያም የማፊያው አለቃ ሕፃኑን በጥልቅ እያየ ትንሽ እኔን ይመስላል ብሎ ተናገረ። ይህን የሰማች ሴቲቱ ወዲያውኑ ንግግሩን አቋረጣ ልጇን ይዛ ከዚያ ሄደች። ታሪኩም ከዚያ ወደ 5 ዓመት በፊት ይመለሳል። በዚያን ጊዜ ሁለቱ በጣም የሚዋደዱ ፍቅረኞች ነበሩ። ሰውየው አደገኛ የማፊያ ህይወት ይኖር ነበረ። ሴቲቱም ከእሱ ጋር ለመሆን ስትል የሕክምና ትምህርቷን እስከ ማቋረጥ ደርሳ ነበረ። ወላጆቿ ግን ይህን ግንኙነት አጥብቀው ይቃወሙ ነበረ። የ3ኛ ዓመት የፍቅራቸውን በዓል ለማክበር በተዘጋጁበት ቀን ሴቲቱ እርጉዝ መሆኗን እንደ ስጦታ ልታሳውቀው አስባ ነበረ። ነገር ግን ከመናገሯ በፊት ሰውየው በድንገት ግንኙነታቸውን አቋረጠ። የመጀመሪያ ፍቅሩ ተመልሳለች ብሎ ለእሷ ምትክ ብቻ እንዳደረጋት ተናገረ። ይህ ንግግር የሴቲቱን ልብ በፍጹም ሰበረው። እሷም እርግዝናዋን ሳትነግረው ከሱ ተለየች። ከ5 ዓመታት በኋላ ሴቲቱ የተሳካች ዶክተር ሆና ልጇን ብቻዋን እያሳደገች ነበር። ብዙ ሰዎች ፍቅራቸውን ለመግለጽ ቢሞክሩም ሁሉንም ትክዳለች። አንድ ቀን ግን የህይወቷ አቅጣጫ በድንገት ተቀየረ። ለአስቸኳይ ቀዶ ጥገና የመጣው ታካሚ የቀድሞ ፍቅረኛዋ መሆኑን አወቀች። ስሜቷን ወደ ጎን አስቀምጣ ቀዶ ጥገናዋን በተሳካ ሁኔታ ከናወነች። ቀዶ ጥገናው ከተጠናቀቀ በኋላ እጮኛው ነኝ የምትል አንዲት ሴት ወጣች። ዶክተሯም ሴቲቱ ከራሷ ጋር ተመሳሳይ መሆኗን በማየት በድሮ ጊዜ የተነገራት ነገር እውነት ነበር ብላ አመነች። ስለዚህም ያለፈው ሁሉ ለመርሳት ወሰነች። ነገር ግን እውነቱ የተለየ ነበረ። ያቺ ሴት እጮኛው ሳትሆን ከሚያደንቁት ሰዎች አንዷ ብቻ ነበረች። የማፊያው አለቃ ከእንቅልፉ ሲነቃ ቀዶ ጥገናውን ያደረገችው ዶክተር የቀድሞ ፍቅረኛው ሊሆን እንደሚችል አስታወሰ። ወዲያውኑ ወደ ቢሮዋ ሄደ። እዚያ እንደገና ሲገናኙ ሁለቱም በጣም ተደነቁ። በዚያ ጊዜ ከጎኗ ያለው ሕፃን አየ። ሕፃኑም ሳያውቅ አባዬ ብሎ ጠራው። ሴቲቱ በፍጥነት ይህ የሕፃን ስህተት እንደሆነ ገለጸች። እንዲሁም አግብታ እንደነበር ነገረችው። ነገር ግን ሰውየው ቃላቷን ማመን አልቻለም። በማግስቱ በድንገት ከሕፃኑ ጋር ብቻውን ተገናኘ። ሕፃኑ 4 ዓመት እንደሆነ ሲናገር የጊዜው ቅድመ ተከተል ከራሱ ጋር እንደሚገጥም አስተዋለ። በዚህ ምክንያት ሕፃኑ የራሱ ልጅ ሊሆን እንደሚችል ጠረጠረ። ተጨማሪ ጥያቄ ሊጠይቅ ሲል ሴቲቱ ደርሳ ልጇን ይዛ ሄደች። ይህን ሁሉ ከሩቅ የተመለከተችው የማፊያው አለቃ አድናቂ የሆነች ሴት ግን ሁኔታውን በተሳሳተ መንገድ ተረዳች። ዶክተሯ ሆን ብላ ወደ እሱ እየቀረበች ነው ብላ በማመን በዚያ ምሽት ሰዎቿን ለአክታ ትምህርት እንዲያስተምሯት አዘዘች። በማግስቱ ግን ከዚህ የበለጠ አደገኛ ነገር ተከሰተ። ሕፃኑ በከባድ የማንጎ አለርጂ ተይዞ ህይወቱ በአደጋ ላይ ወደቀ። እናቱ መድኃኒት ለማግኘት በጭንቀት ስትሮጥ ጥቁር ልብስ የለበሱ ሰዎች አግኝተው ከሆስፒታል ወሰዷት። በዚያን ጊዜ የማፊያው አለቃ ስለ ሕፃኑ እውነታ ሰማ። እንዲሁም የቀድሞ ፍቅረኛው እስካሁን ድረስ ያላገባች መሆኗን አወቀ። ሁሉንም ነገር በአንድ ላይ ሲያስብ ሕፃኑ የራሱ ልጅ መሆኑን በግልጽ ተረዳ። ሳይዘገይ ከታማኝ ሰዎች ጋር ወደ ሆስፒታል ፈጥኖ ሄደ። በዚያ ጊዜ ሕፃኑ ህይወትና ሞት መካከል ነበረ። የቀድሞ ፍቅረኛው በአደገኛ ሁኔታ ውስጥ ተይዛ ነበር። ሁሉም ነገር ከቁጥጥር ውጭ እየሆነ በሄደበት ቅስፈት የማፊያው አለቃ ከሰራተኞቹ ጋር በሰዓቱ ደረሰ።